ህይወት እየተማራችሁ እንደፈለጋችሁ መሆን ትችላላችሁ። እኛ ዛሬም ነገ ሚዲያ እያንቀጠቀጠን እንሄዳለን። መቼ? ከ2 ወር በኋላ። ለምን? ለእኛ ለእምነታችን ክብር አለ። ዘፈን ያለበት ቦታ አንቀመጥም። እንደዚህ የተወረደበት ቦታ አንገኝም። ለምን? ወደ ፈጣሪ። አሁን እኛ የተጠገን ወደ ፈጣሪ ነው። ያቺ ቀን እስከሚያልቅ ድረስ እያንዳንድሽን ዝም ብለሽ እዛ ተቦጫ አቅቅ። እኛ ችግር የለብንም። ከ2 ወር በኋላ ፈጣሪ የለም እንዴ? እነ ትክክሎች እያላችሁ ከምትሰሩ መጀመሪያ እራስሽን ችለሽ ቻይ። ስማችን ሳንጠራ የሩታ ስም ሳንጠሩ ስሩ። አንቺ ብቻ ሳይሆን ማለት ነው እናንተ ብቻ ሳይሆን ጭራሽ እና ከባለቤቷ ጀምራችሁ ጭራሽ ከባለቤት ዘመድ ጀምራችሁ ማነሽ እንጂ እየመጣችሁ የሩታ ስምና የሩታ እህቶች ስም ሳትሰሩ ማለት ነው ሳትጠሩ ስራ ብቻ ስሩ። እናንተ የዛን ሰዓት የእናንተ የአብርሽ ቤተሰብ እና የዛን ሰዓት የእናንተ ወንድነት እና እኛ እናያለን። ትላንትና እኮ እናንተ እነሱ ሁለቱ ይወዳዳሉ ያሉ ሰውዬው እኮ ምን አለ? ያ ቪዲዮ ለእናንተ አስተላልፎ መጥቶ እኮ ከኛ የሩታ እህቶች ቄጥ ስር ያልወጣ ሰው እኮ ነው። በጣም ገባሽ? እኛ ቄጥ ውስጥ እኮ ያልወጣ ሰው ነው። አንቺ ለምን ሰጠሽ ቄጥሽን? እኮ ነው የመጣ። እኛ አይዲያ መስጠት እኛ ግዴታ አይደለንም። አሁን ደግሞ እግዚአብሔር የተመሰገነ ይሁን። እናንተ ፖሊስ ይዛችሁ ሩታ ለመያዝ እያሰባችሁ ነው አይደለ? አንቺ መዳም ቤት አይደለ ያለሽ? ሩቲ ሀብቴ እንዲያስር ነው እኔ የምፈልገው። በጣም ሩቲ ሀብቴ ታስራ ማስማት ነው የምፈልገው። ፖሊስ ይዞ አስገድዶ አስሯታል። ጀምሮ ከባል ዘመድ ጀምራችሁ ሁላችሁ ወደ ጨለማ ትመልሳላችሁ። ከዛ በኋላ ፖሊስ ሲፈታ ደግሞ ልጃችን ቤተሰብ ትመጣለች። ከዛም ትመጣለች። ጌታ ሆይ ትዕግስቱ ስጠኝ። ምኞቴ ነው በዚህ ጾም ጸሎት ላይ ምኞቴ ነው ፖሊስ መጥቶ ሩቲ ሀብቴ ያስር። እኔ የምፈልገው ይሄ ነው። እና ፖሊስ እባክህ እና እነ በጎች ድምፅ ስማልን። የት አውቃችኋል? በምን ጥፋት እንደሆነ ሩታ ሀብት የትኛው በነገራችን ላይ ሁልሽም እዚህ ቲክቶክ ላይ የሚጮይ በግ ነሽ። ባይዘው ሩቲ ሀብትን ትገለገል አይመርኝ ሚኒስትር። እሺ እነ ትክክሎች ድምፃችን አዳምጣ። እኛ ትክክሎች ምንድነው የምንከራከረው? አገራችን ስለምንፈልግ እውነታችን ስለምንፈልግ ውይ በጣም ትፈልጉ የለ ታዲያ ሩታ ምን ጽድቅ ያሰራችሁ ነው ወረኛ ጭራሽ አንቺ ጠቅላይ ሚኒስትር አይ በጎች ናችሁ ሁላችሁ። ባይዘው ሁልና ፖሊስ ይዞ ታስራ ማስማት ብቻ ነው የምንፈልገው። በጣም የዛን ሰዓት ነው ያልኩት። ወይኔ ትጂ የተረጋግ እንጂ